ውዶቼ እና እናንተ ምን ትላላችሁ? ይቀበላታል ትላላችሁ ወይስ አይቀበላትም ትላላችሁ? እኔ በጉጉት ነው የምጠብቀው ምን እንደሚላትና መልሱ ምን እንደሆነ ማለት ነው። እስቲ እንየው ማለት ነው። እንቀጥል። አው በሰሞኑ ጠፍተሽብን ነበረ። እንኳን ደህና መጣሽልን። ዛሬ ደግሞ ማለት ነው እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ ያላችሁበት ደህና ናችሁ? የሚለው ሰላማችሁ እንደዚህ በቤት ከመጣላችሁ ቆይቻለሁ እና ያው ዛሬ ሰው ወደ እናንተ ይመጣለሁ ማለት ሰዎች ይችላላችሁ። ያን ያህል ብዙም የሚጋነን ወይም የሚካበድ ምናምን ነገር አይደለም። ትንሽ አካባቢ ወዘር ስለሆነ ላይ አብሽን ጠርቷለሁ እንዲካበለኝ ለተወሰነ ጊዜ ለሆነ ያህል ጊዜ ያን ያህል ብዙም አልቆይም። ግን አሁን ማለት ነው ከዚህ በፊት ማለት ነው ሩታ ልጄ በምንም አይነት ታይም ቢሆን በምንም አይነት ውጣ ውረድ ቢሆን ልጄ ከኔ ጋር አይለይም ስትይን ነበርና ያኛ እዛኔ የነበረው ወኔ ሸይት ሄዶ ነው አሁን ልጅሽን ወደ አብርሽ ጋር ለማምጣት የፈለግሽው ማለት ነው። ያው በቃ አልቆረጠልሽም ነው የምለው እኔ እንደኔ አልቆረጠልሽም። ያው በልጁ አሳበሽ ጠጋ ጠጋ እያልሽ ነው ማለት ነው። ስለዚህ እንደዚህ መነፋረቅ ያው አያስፈልግም። ጠንከር በርታ ማለት ነው ያለብሽ። እሱም ኑሮ ይኑርበት፣ አንቺም ደግሞ ኑሮሽን ኑሪበት ማለት ነው። እና እስቲ አሁንም ደግሞ ቀጥለን እንየው አብርሽ ምን እንደሚላት። እኔ እሱ ነው ያጓጓኝ። እሺ ይላታል እምቢ ይላታል የሚሉት ነገር ነው ያጓጓኝ እና እንቀጥል። ደስተኛ ይሆናል ወይም ደግሞ ይቀበለኛል ብዬ አስባለሁ። ነገሮችን ደግሞ አይፈቱበትም። ምክንያቱም ከኔ ነው የመጣው ሀሳብ እሱ አይደለም። እኔ ፈቃደኛ እስከሆንኩ ድረስ ምንም የሚከለክለው ነገር ይኖራል ብዬ አላስብም። በየትኛውም መንገድ ብትሄዱ እኔ ፈቃደኛ እስከሆንኩ ድረስ ልጄ ከሱ ጋር የማይቆይበት ምንም አይነት ምክንያት ይኖራል ብዬ አላስብም። አላውቅም የተለየ ምክንያት እናም አሁን ከዚህ በፊት እንደዛ ስላለ አሁን ደግሞ አንቺ ያው አምጥተሽ ስትሰጪው እንደዚህ ነገር ሀሳብ ስታቀርቢለት ያው እሱ የሚገምተው ሌላ ነገር ነው። ለማንኛውም እስቲ አብርሽ እውነትም እንደዛ ብላ ስለመጣች እንደዚህ ስትለው ልጁ በጉጉት ይቀበላታል ወይስ አይቀበላትም የሚለው ነገር ደግሞ እስቲ አብረን የምናየው ይሆናል ማለት ነው። ስለማላስብ ማለት ነው። እና እንግዲህ ይቀበለኛል ብዬ አስባለሁ። ያው ትንሽ ሰሞኑን አልመጣም ይናፍቀዋል ብዬ አስባለሁ። በዚህ አጋጣሚ የሰሞኑን ናፍቆት በዛው ይወጣል ብዬ አስባለሁ። የሰሞኑንም ናፍቆት ያው ይወጣል ብዬ አስባለሁ። ምክንያቱም እየመጣ ነበረ ትንሽ ቆየት ከመጣ ካየው ምናምን በአንዳንድ ሁኔታዎች ምናምን እኔም አልደወልኩለትም ያወራሁት ምናምን አይደለም አለዛም ይመስለኛል በዚህ አጋጣሚ ለሱ ማረፍ አጋጣሚ ነው ብዬ አስባለሁ። እኔ ያን ያህል መቆየት አልፈልግም። ረጅም አቀር ፍጥነት ቶሎ ለመምጣት እሞክራለሁ እና ያን ያህል ብዙ አልቆይም። ትንሽ ጊዜያቶች ነው የምቆየው እና ያን ጊዜ እስከምጨርስ ድረስ በጣም አስቸኳይ ስለሆነብኝ ነው። ግን ማለት እንደዚህ ልጅ ምናምን የሚሄድ ፈልጌ አይደለም። በምንም ተአምር ቢሆን ማለት ነው እሱ ሌላ መላ ዘይደሽ እንደሆነ ነው እንጂ የሚያስበው አንቺ የምርም ተቸግረሽ ወይም ደግሞ ልጁ መያዝ አትችይም ወይም ደግሞ የማትችይበት ሁኔታ ላይ ነሽ ብሎ መቼም ቢሆን አብርሽ እንደዚህ አይገምትም ማለት ነው። የሚገምተው ያው ሌላ ነገር ሌላ ዓላማ እንዳለሽ እና ሌላ ነገር ከኋላው ከጀርባው ማለት ነው ሌላ መዘዝ እንዳለው ነው የሚያስበው። እስቲ የሚለው ነገር ደግሞ እናያለን። አስቸኳይ
ይሆናልብኝ ግዴታ የዛ ቦታ መገኘት ስላለብኝ አስፈላጊ ሆኖ ስለተገኘ መሄድ አለብኝ ማለት ነው። እና ልጅን ወደዛ ማለት ማድረግ አልፈለኩም። ምክንያቱም ሄድበትም አካባቢ ለሰዎች ስለማይችል ለዛ ብዬ ከሱ ጋር እንዲሆን ለማድረግ አስቤያለሁ። ይቀበለኛል ብዬ ተስፋ አደርጋለሁ ሲሆን ይቀበለኛል። ምክንያቱም አባቱ ነው። ምክንያቱም ከታዩ ትንሽ ቆየት ብለዋል። ናፍቆታል ብዬ አስባለሁ። በእርግጥ አልደወልኩለትም ምንም ነገር ለማለት አልደወልኩለትም። እሱም እንደዛው ዝም ነው የተባባልነው። ከተደዋወልን ምናምን ስለቆየ አይ ቲንክ ለዚህ ይመስለኛል ገና ዛሬ ነው የደወልኩለት። ሪጅናል አንዳርገ ፈልጌያለሁ ብዬዋለሁ። ይመጣና የሚለውን እና ይሆናል ይቀበለኛል ብዬ ተስፋ አደርጋለሁ። ያው የሚሄድበት ቦታ ያው ትችያለሽ፣ ሰጥቶሻል። መቼም እንግዲህ ገና ካሁኑኑ እንትን እያልሽ ነው ማለት ነው፣ እየተነፋረቅሽ ነው። እንግዲህ ለማንኛውም እስቲ ምኞትሽን ይሳካልሽ እላለሁ። እኔ ምኞትሽ ይሳካ፣ እስቲ እሱም እሺ ብሎ ይቀበልሽ ብዬ ላለሁኝ። እሱ ለብቻ ብቻ ይሆን እዛ ብዬ እንጂ ምን እንደሚል ለመስማት እንደኔ ኮሜንት አደርጋለሁ። በጣም ያሳዝናል። እኔ በጉጉት ስጠብቅ ነበርኩኝ። እንግዲህ ያው እሺ እንደማይላትና እንደማይቀበላት ገና ከንግግሩ ያስታውቃል። እስቲ እንቀጥልበት። ትችያለሽ እንግዲህ ምላሽ ሰጥቶሻል። በሚገባ ትችያለሽ። ቢሆንም ግን የፈለግሽው ነገር ብትይውም ያው እሱ አመረረ ማለት ነው። ስለዚህ እስቲ መጨረሻውን እንየው አሁንም ማለት ነው። አሁን ግን አንተ ጋር መሆን ስላለበት ነው ላይ
እንዳያችሁት ነው። በሚያሳዝን ሁኔታ አልቀበልም ብሏታል፣ አሻፈረኝ ብሏታል። እንግዲህ ልክ ነው ብዬ የምለው አብርሽን ልክ ነው ማለት ነው። እናንተስ ምን ትላላችሁ? በኮሜንት አሳውቁኝ። እንደተለመደው ላይክ ሼር ማድረጋችሁ አትርሱ። አዲስ ፋሚሊ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ እና በቀጣይ ደግሞ ቀጣይ ፓርት ይዤ እመጣለሁኝ። እስከዛው ደግሞ ባይ ባይ፣ ሰላም ሁኑልኝ።